ኢትዮጵያን 27 ዓመት ለመራው እፈላሰፋለሁ እተነትናለሁ ለሚል ለምን ይሰወረዋል? በዚህ ግባ በዚህ ውጣ ይሄ የተባለ ያለው አወናብደውታል። የትግራይ ወጣት አወናብደው ወደ እሳት ቀቅለውታል። ጦር አውርድ ነው፣ የጦርነት ነጋዴ ነው፣ በራሱ ትውልድ የሚጫወት ነው። ዲጂታል ወያነ የሚባል ይባስ ብሎ ጦርነት ሲመሩ አይቻለሁ። ዶክተር አብይን እኔ ሳገኘው ከተመላለሰ በኋላ ተወሰነ ጊዜ ሳገኘው ኢሳያስን እንዴት አገኘው ነው የመጀመሪያ ጥያቄ። ያገኘሁት መልስ አርኪ ነው። ኤርትራን ምን ያህል ቆዳ የሆነ ፀሐይ ላይ የተሰጣች ቆዳ እንዳረጋት ግንዛቤ እንዳለው ነው አንደርስታንድ ያደረኩት። የስ እንደዛ ነው መሆን ያለበት ነው። የኔ ደግሞ እውነታ ነው። የጥላቻ የምናምን አይደለም። የኢሳያስን ተፈጥሮ የሻዕቢያን ተፈጥሮ ለኤርትራ አልሆነም። ለኤርትራ ያልሆነ ለዶክተር አብይም አይሆንም፣ ለብልጽግናም አይሆንም፣ ለትግራይ ለኢትዮጵያ አይሆንም።